ሰዎች ቢከፋቸው ባይከፋቸው ብታለቅስ ባታለቅስ ጉዳይ አይደለም። ምንድነው የሚያሳዝንሽ? ወደ ሀዘን ውስጥ የሚከትሽ ነገር ምንድነው? ሳድነስ ወደ አንቺ የሚያመጣው ነገር ምንድነው? አይቷል እኮ ከፊቴ መኪና አለ ወይ መብራት አለ፣ ከኋላ የቆሙ ክላክስ ያደርጋል። ከእጅሽ ካረማመድሽ ካኳሃንሽ ስሜትሽን መረዳት አለብኝ። ኢሞሽናል ኢንተሊጀንስ ስሜቶቻችንን የማወቅ የራሳችንን ስሜት የማወቅ የመረዳት አንደርስታንድ የማድረግ ከዛ ደግሞ የራሳችንን ስሜቶች ማኔጅ የማድረግ የመቆጣጠርና የመግዛት ክህሎት ኢሞሽናል ኢንተሊጀንስ ይባላል። የራስሽን ኢሞሽን ሪኮግናይዝ ታደርጊያለሽ፣ አንደርስታንድ ታደርጊያለሽ፣ ማኔጅ ታደርጊያለሽ። ማለት ስሜቶቼን አውቃቸዋለሁ፣ እረዳቸዋለሁ፣ አስተዳድራቸዋለሁ ስሜቶችን። ከዛ የኔን ብቻ ሳይሆን ያንቺን በዙሪያ ያሉ ሰዎችን ስሜታቸውን ለማወቅ ለመረዳትና ከዛ ደግሞ ኢንፍሉዌንስ ለማድረግ የእናንተን አሁን ኢሞሽን እኔ ማኔጅ አላደርግም፣ ግን ተጽዕኖ ግን አድርሳለሁ። ለምሳሌ አይቼሽ ስንገናኝ ዝም ብዬ እንደ ኖርማል ሳይሆን ዛሬ ከፍቶሽ ሊሆን ይችላል። ከዛ እንደ ከፋሽ አውቃለሁ፣ እረዳሻለሁ። ከዛ አንቺን ቺራፕ ለማድረግ አንቺን ወይ ለማሳቅ ካለሽበት ነገር ለማውጣት እሞክራለሁ። ይሄ ኢሞሽናል ኢንተሊጀንስ የኔን አውቄ ካለሁበት ለመውጣትና ማኔጅ ለማድረግ ሞከር የስሜት ክህሎት ነው። አንቺ ያለሽባትን ስሜት ደግሞ ተረድቼ አንቺ ካለሽባት ነገር የሆነ ነገር አድርጌ አንቺን ለማውጣት ሞክረው ሙከራ እሱም የስሜት ክህሎት ይባላል። እሺ የስሜት ክህሎት አካል የሆነው አንደኛው ኮምፖነንት ሰልፍ አዌርነስ ወይ የራሳችንን ስሜቶች አንቺ እንዳልሽው የራሳችንን ስሜቶች መረዳት ነው። ምንድነው የሚያናድደኝ? እኔ አሁን ማወቅ አለብኝ። ምንድነው እናድዳለሁ፣ ሰው ነኝ። ግን ምንድነው የሚያናድደኝ? አሁን እኔ ከንዴት በጣም ሩቅ ነኝ፣ ግን የሚያናዱኝ ነገሮች አሉ። ምሳሌ ልስጥሽ። ያለ ምክንያት ክላክስ የሚያደርግ ሰውዬ እኔ ያናደኛል። ከፊቴ መንገድ መኪና አለ፣ አይቷል እኮ ከፊቴ መኪና አለ ወይ መብራት አለ፣ ከኋላ የቆሙ ክላክስ ያደርጋል። አሁን አየሽ እንትን ይላል ማለት ነው፣ ሊያናድደኝ ይችላል ማለት ነው። ስለዚህ ይሄ ነገር ሊያናደኝ እንደሚችል ሳውቅ ከዛ ስለማውቀው ሊያናደኝ እንደሚችል ክላክስ ያደርግ ዝምድና ከዛ ቆጣጠረዋለሁ ማለት ነው። ግን ሊያበሽቀኝ ይችላል። ወዴት ልሂድ ምን አድርግ ነው የሚለኝ። ከዛ የሚያናዱን ነገሮች ሁላችንም ምንድን ናቸው ለይቶ ማወቅ። what makes me angry? ከዛስ ምንድነው የሚያሳዝንሽ? ወደ ሀዘን ውስጥ የሚከትሽ ነገር ምንድነው? ሳድነስ ወደ አንቺ የሚያመጣው ነገር ምንድነው? ማወቅ። የሚያስደስተኝ ነገር ምንድነው? ደስ የሚለኝ መቼ ነው ብሎ ማወቅ። የደስታ ምንጮች ምንድን ናቸው? ለምሳሌ ምን ሳረግ ነው በጣም የምደሰተው ብሎ መለየት ማወቅ። ከዛ የሚያስደንቀኝ ነገር ምንድን ነው? እነዚህን መለየት። ሰዎችን እንድወዳቸው የሚያደርጉኝ ሰዎች ምን አይነት ሰዎች ናቸው? የጥላቻ ስሜት የሚያመጡብኝ ሰዎች ምን አይነት ሰዎች ናቸው? የምጨነቀው መቼ ነው? በምንድን ነው የምጨነቀው? የሚያስጨንቀኝ ነገር ምንድን ነው ብሎ መለየት። አሁን ኢሞሽኖችን አንደርስታንድ ለማድረግ ነው። እማፍረውስ መቼ ነው? የሚያሳፍረኝ መቼ ነው ብሎም ደግሞ መጠየቅ። እና ይሄ ሰልፍ አዌርነስ ነው። እስካሁን ያለ ነው ሰልፍ አዌርነስ ላይ እና እነዚህን ስሜቶች ምንድን ነው የሚያመጣብኝ ብለሽ ትጠይቂያለሽ። ልክ በዚህ ሰዓት በዚህ ደቂቃ ምንድን ነው እየተሰማኝ ያለው እኔ፣ አንቺ ምንድን ነው እየተሰማሽ ያለው ብሎ መጠየቅና ማወቅ። አምኖት ኦኬ ዛሬ ምን እየተሰማኝ ነው ብለሽ የራስሽን ስሜት ለማወቅ መሞከር ነው። ዳውን እንሆንና እንዲህ አናውቀውም። ሰው ግን አይቶ ይነግረናል። ዛሬ ልክ አይደለሽም ይሉሻል። ኢሞሽናል ኢንተሊጀንስ ካለሽ ግን ታውቂያለሽ፣ በደንብ የሚሰማሽን ስሜት ታውቂያለሽ። ከዛ ደግሞ አሁን እየተሰማኝ ያለው ንዴት ነው፣ ሀዘን ነው ወይስ በጣም መከፋት ነው ብሎ ለይቶ ማወቅም የኢሞሽናል ኢንተሊጀንስ አካል ነው። ከዛ እዚሁ ጋር
እንዴት ነው ዲል ማረገው እነዚህን ኢሞሽኖችን እንዴት ነው ዲል ማረገው ብሎ መለየትና ማወቅ። ሰዎች ቢከፋቸው ባይከፋቸው ብታለቅስ ባታለቅስ ጉዳይ አይደለም የሚል አመለካከት አለኝ እኔ ካለ ሎ የሆነ በጣም ዝቅተኛ የስሜት ክህሎት አለኝ ማለት ነው። እነሱ ምን ጨነቀኝ እኔ ቢከፋት ባይከፋት ብትናደድ ባትናደድ ማለትም እሱም የስሜት ክህሎት ነውና ይሄ ልዩነት ያመጣል። ስለዚህ የመጀመሪያው ይሄ ነው። ሰልፍ አዌርነስ ማለት ያንዳንዷን ስሜቶቻችንን ለይተን ማወቅ። ልክ በዛች ሰዓት አሁን እየተሰማች ያለችኝን ስሜት ፒን ፖይንት አድርገን በዛች ደቂቃ የምትሰማኝ አሁን እንዲህ ነች። አሁን ያለኝ ኢሞሽን አንገር ነው። አሁን ያለኝ ኢሞሽን ሀዘን ነው። አሁን እየተደሰትኩ ነው። አሁን የፍቅር ስሜት ነው የተሰማኝ ብሎ መለየት ሰልፍ አዌርነስ ነው ማለት ነው። ከዛ አሁን እኔ ያንን ስለማወቅ ሁል ጊዜ ኢሞሽኖችን እለያለሁ። ጠዋት ከቤቴ ስወጣ ዛሬ ዶክተር ወዳጀነት ትንሽ ዳውን ነው እላለሁ። ራሴ ያውቀዋለሁ ዳውን ሆኛለሁ። ከዛ ውስጥ ለመውጣት እሞክራለሁ። የሆነ ነገር አናዶኝ ከሆነ ኮንትሮል አድርገዋለሁ። የዚህ ልትናደድ አይገባም ብዬ ኮንትሮል ላደርገው እሞክራለሁ። እና መለየቱ እውቀቱ ካለሽ ስሜትሽን ለይተሽ ማወቅ ስሜትሽን እንድታስተዳድሪ ማኔጅ እንድታደርጊው ይረዳሻል ማለት ነው። እስቲ እስር ቤት ሂዱና 20 ዓመት 24 ዓመት የተፈረደባቸውን ሰዎች አናግሯቸው። ምን አድርገህ ነው የገባኸው እዚህ? ለምን 24 ዓመት ተፈረደብህ ብላችሁ ጠይቋቸው። ወይል አንድ ቀን ከአንድ ሰው ጋር ተጣላሁ፣ በጣም አናደደኝ። በዛ ሰዓት ስሜቴን መቆጣጠር አልቻልኩም። መታሁት፣ ወደቀ። ከጀርባው ድንጋይ ነበር። ድንጋዩ ጭንቅላቱን መታው፣ ደም ጭንቅላቱ ፈሰሰ፣ ሞተ። ከዛስ ፍርድ ቤት 20 ዓመት ተፈረደብኝ፣ 24 ዓመት ተፈረደብኝ ይሏቸዋል። ያ ሰው ግን ለዛች ደቂቃ ራሱን መቆጣጠር ቢችልስ ኖሮ እጁን ሊሰነዝር ሲል በንዴት አክሽን ሊወስድ ሲል ሊሰነዝር የነበረውን እጁን ቢመልሰውስ ኖሮ 24 ዓመት አይፈረድበትም ነበር። አሁን እሷን ቃል ነው ማስቀመጥ የምፈልገው። በስሜት ክህሎት ፖዝ ትባላለች። ፖዝ ምን ማለት ነው? አንድ ነገር በጣም ከባድ ነገር ልትናገሪው ነው ባለቤትሽን ልትናገሪው ብለሽ ግን አሁን ፖዝ ይባላል። ማቆም፣ ተይው፣ ግድ የለም አትናገሪው፣ አቁሚ ማለት ነው ፖዝ ማለት። ወይም ደግሞ ልጅህ አናዶሃል፣ መቅጣት ሌላ ነገር ነው፣ ግን ልትመታው ብለሃል። ግን ልትማቱ ስትሉ እጃችሁን ስታነሱ ይችን ቃል አስታውሷት። ምን? ፖዝ ምትል ቃል። እጄን አነሳው ልማታ ነው። ከዛ ግን ልትሰነዝሩ ስትሉ ፖዝ የሚለውን ቃል አቁም፣ ተወው ማለት ነው። ፖዝ አድርጉ። እንዲህ እንዳነሳችሁ ተዉትና መልሱ። ከዛ ይሄ ከጥፋት ይጠብቃቸዋል። የሰው አካል አይጎልባችሁም። በኋላ የምትጸጸቱበትን ነገር አታረጉም። ስለዚህ ሁለቱን ነገር ልትናገሩ ብላችሁ ፖዝ ብላችሁ ራሳችሁን አቁሙ። እጃችሁን አንስታችሁ ልትማቱ ብላችሁ ፖዝ ብላችሁ ራሳችሁን አቁሙ። በዚህ መንገድ ቃሏን እንዳትረሷት። አቁም፣ አቁሚ፣ ተወው ማለት ነው። እና ልክ ፊልም ላይ እንደሚቆመው ፊልም ሲቋረጥ እንደሚቆም እንዲህ ብሎ ቆሞ እንደሚቀረው ልትማታ ብለህ ፖዝ አድርግና ተወው። ልትናገሪው ብለሽ ልትናገሪ ብለሽ ያ አጥንት የሚሰብር ሊጎዳ የሚችል ይሆናል የሚወጣው ንግግር። ተይው። ልትናገሪ ነበር፣ ተይው። ልትማታ ነበር፣ ተወው። ፖዝ አድርጉ። ይህንን እንድታስታውሱት ነው የምፈልገው። በዛ መንገድ በንዴት በጥቂት ደቂቃዎች ብስጭት ልናጠፋቸው ከምንችላቸው ትላልቅ ጥፋቶች እንጠበቃለን። የሌሎችን ስሜት መረዳት ጋር ደርሰናል። ከተረዳው በኋላ ግን የእነሱን ስሜት ማስተዳደር አልችልም። ተጽዕኖ ግን ማድረግ እችላለሁ። እና የምንጠቀምባቸው ነገሮች አሉ። አንደኛ አክቲቭ ሊስኒንግ ይባላል። አክቲቭ ሊስኒንግ ማለት እያንዳንዱን ሰው አዳምጫቸው። አሁን አንቺ ሳትመጪ ከወንድሞቼ ጋር ከካሜራ ሜን ጋር እያወራኋቸው ነበር። በደንብ እያወራን ጥያቄ እየጠየኳቸው እያዳመጥኳቸው ነበር። ይህ አክቲቭ ሊስኒንግ ነው። ከዛ ቨርባል ኮሚኒኬሽን
በቃላት የምንነጋገረው ቨርባል ኮሚኒኬሽን ነው። ግን ነን ቨርባል የሆኑ ነገሮች አሉ የማትናገሪያቸው፣ አንቺ ላይ የማያቸው፣ ፊትሽ ላይ የማነባቸው፣ ከእጅሽ ካረማመድሽ ካኳኋንሽ ስሜትሽን መረዳት አለብኝ። እነዚህ ነን ቨርባል ናቸው እና እነዚህ ነን ቨርባል የሆኑ ቦዲ ላንጉዌጅ የሚባሉት እያወራሽኝ እኮ ጥሩ እያወራሽኝ ግን ስትረስ እንዳለብሽ ወይ እንደተጨነቅሽ ወይ እንደጨነቀሽ ወይ እንደፈራሽ ወይ እንደተቸገርሽ በምታረጊው እንቅስቃሴ ፊትሽ ላይ በማነበው በመግባት በመውጣትሽ መለየት መቻል አለብኝ። ይሄ ነን ቨርባል ኮሚኒኬሽን ነው። ይሄ ነው። ሌላው ፐርስዌሲቭነስ የማሳመን ችሎታ ይባላል። ማስተዋል፣ ዙሪያሽን ማስተዋል፣ ሰዎችን ማስተዋል፣ አብረውሽ የሚሰሩ ሰዎችን ማስተዋል፣ ለውጡን የዛ ቀን ያመጡትን ለውጥ ከአንቺ ጋር ጉዳይ ምንም ያልተገናኘ ሊሆን ይችላል። አሁን ለምሳሌ አንቺ ከፍቶሽ መተሽ ከዛ ከኔ ጋር ምንም ግንኙነት የለውም የከፋሽ ነገር ግን ከፍቶሻል። ስለዚህ አይቼሽ ብሬልዬ ምን ሆነሻል ዛሬ ወይም ቀስ ብዬ አጫውቼሽ ምናምን ስሜትሽ ያለሽበት ገብቶኛል፣ ግን ካለሽበት ላወጣሽ እሞክራለሁ፣ ኢንፍሉዌንስ ላደርግሽ እሞክራለሁ፣ እንዴት አናግርሻለሁ። ስለዚህ ኦብዘርቭ አረኩ፣ ቦዲ ላንጉዌጅሽን ተረዳው። ከዛ አንቺን ካለሽበት ለማውጣት የማደርገው ሙከራ እሱ ደግሞ ሶሻል ማኔጅመንት ነው። እሱ ሶሻል ማኔጅመንት ይባላል። ከዛ ፐርሰናል ስፔስ ሪስፔክት ማድረግ ይባላል። አንቺ ጊዜ ፈልገሽ ከሆነ ለትንሽ ደቂቃ ብቻሽን እንድትታይ ከፈለግሽ፣ አንዳንዴ ሰዎች ለብቻቸው እንዲተዉ ይፈልጋሉ። መጥቼ ምን ሆነሻል ምን ሆነሽ ነው ምናምን ብዬ ከምጨቀጭቅሽ ትንሽ ደቂቃ ፕኔል ትፈልጋለች፣ ዞርላታለሁ። ይሄ ሪስፔክቲንግ ፐርሰናል ስፔስ ይባላል። አንዳንዴ ልጆቻችን እኮ ይፈልጋሉ ትንሽ ብቻቸውን መሆን ሲፈልጉ ጊቭ ደም ታይም፣ ዞር ትይላቸውና ቆይተሽ ደግሞ ትመጫለሽ። በዚህ መንገድ ሶሻል አዌርነስን እናደርጋለን። ሰዎች ስሜት ላይ ተጽዕኖ እናሳድራለን። ሌሎች አንዳንድ ነጥቦች ለመጨመር ኮንቨርሴሽን መጀመር ማለት ማዋራት አንቺ ትጀምሪያለሽ። ለምሳሌ ዝም ብሎ ሊሆን ይችላል እነሱ፣ ግን አንቺ ኢኒሼት ታደርጊና አንቺ ማዋራት ትጀምሪያለሽ፣ ጅማሬውም ማለት ነው። ከዛ ለኮሚኒኬሽን ደግሞ ሌላ ምን ይጠቅማል? አስኪንግ ኦፕን ኢንድድ ኩዌስችንስ፣ ክፍት የሆኑ ጥያቄዎች፣ የስ ኦር ኖ ጥያቄዎች ሳይሆን ምን ይመስልሃል የዚህ ጉዳይ፣ እንደ ሀገሪቱ ጉዳይ ምን ይመስልሃል፣ ወይ በዚህ ጉዳይ ምን ታስባለህ ብለሽ ስጠይቂያቸው ሰዎች በጣም ክብር ይሰማቸው። ስለዚህ ጉዳይ ምን ታስባለህ ብለሽ ስጠይቂያቸው፣ ምን ይመስልሃል ብለሽ ስጠይቂያቸው። ስለዚህ ይሄን ልንጠቀምበት ይቻላል። ሶሻል ስኪል ሌላው ስማይሊንግ ነው። ፈገግታ ለሰዎች መስጠት፣ ስማይል ማድረግ፣ በቃ እነዚህን የመሳሰሉትን ነገር አድርገሽ የነሱን ደግሞ ስሜት አወቅሽ፣ በእነሱ ስሜት ላይ ደግሞ የተሻለ ስሜት ላይ እንዲሆኑ ረዳሻቸው። እነዚህን ማድረግ ከቻልሽ ጥሩ ኢሞሽናል ኢንቴሊጀንስ አለሽ። ግን ስናነሳ ሀሳቡን በአሁኑ ሰዓት በሰለጠነው ዓለም አይኪው ነበር የሚፈልገው። አይኪው የብሬዱ ችሎታ አይኪው። አሁን ሲቀጥሩ ምን እንደሚፈልጉ ታውቂያለሽ? ኢኪው ነው የሚፈልጉት። ኢሞሽናል ኢንቴሊጀንስ መለኪያ አለው፣ ኩዌስችነር አለው። ኢሞሽናል ከአይኪው ትልቅ ከሆነ ሰው ይልቅ ኢሞሽናል ኢንቴሊጀንሱ ትልቅ የሆነ ሰው መቅጠር ይፈልጋል። ለምሳሌ ዳይሬክተር አድርገው መቅጠር ሲፈልጉ እኔ አንተ የአይኪው አይደለም አሁን የሚያስፈልገኝ የስሜት ክህሎት ምን ያህል ነው ብለው ለክተው የተሻለ የስሜት ክህሎት ያላቸውን ሰዎች ይቀጥራሉ። ሁለቱም ደግሞ ከሆነ አይኪውሽም ኢኪውሽም ጥልቅ ከሆነ ደግሞ እሰየው። ምረጡ ቢባሉ ግን ለመቅጠር አሁን ይሄኛው ነው የሚመርጡት፣ ይሄኛውን አይደለም። አሁን አዲሱ ሳይንስ ይሄ ነው። ለዚህ ነው በጣም አተኩረን ልንሰራበት የሚገባው ማለት ነው።